እስራኤልና ኢራን ከተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ የአየር ጥቃት ተለዋወጡ። እስራኤልና ኢራን ባለፈው መጋቢት ወር ከተደረሰው የተኩስ አቁም ስምምነት ወዲህ ለመጀመሪያ ጊዜ ቀጥተኛ ጥቃቶችን ፈጸሙ። ይህም በሁለቱ ሀገራት መካከል አዲስ ግጭት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። ድርጊቱ ቀጠናዊ ጦርነት እንዳይከሰት ለመከላከል ሲደረግ የነበረውንም ደካማ ዲፕሎማሲያዊ ጥረቶች አደጋ ላይ ጥላልም ተብሏል። ይህ ውጥረት የተጀመረው ኢራን እሁድ ዕለት ወደ እስራኤል በርካታ የባላስቲክ ሚሳኤሎችን ካስወነጨፈች በኋላ ሲሆን የኢራን ባለስልጣናት ድርጊቱ እስራኤል በቤይሩት በሚገኙ የሂዝቦላ ኢላማዎች ላይ ለሰነዘረችው ጥቃት የተሰጠ ምላሽ መሆኑን ገልጸዋል። የእስራኤል አየር ኃይል እንዳስታወቀው አብዛኞቹ ሚሳኤሎች በእስራኤል የአየር መከላከያ ስርዓት መክነዋል ብሏል። እስራኤል በበኩሏ በዛሬው ዕለት በምዕራብና በማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ የአየር ጥቃት በመሰንዘር ምላሽ ሰጥታለች። በዚህም የሚሳኤል ማስወንጨፊያ ቦታዎችና ተያያዥ ወታደራዊ መሰረተ ልማቶችን ኢላማ አድርጋለች። በቴህራን፣ ኢስፋሃን፣ ታብሪዝ፣ ካራጅ እና ሌሎች የኢራን ከተሞች ፍንዳታ መሰማታቸውም ተዘግቧል። ይህ የተካሄደው የአየር እርምጃ በኢራንና እስራኤል በዩናይትድ ስቴትስ መካከል ለሳምንታት የዘለቀው ግጭትን ተከትሎ መጋቢት 30 የተኩስ አቁም ስምምነት ከጸና ወዲህ በሁለቱ ሀገራት መካከል የተመዘገበ የመጀመሪያው ቀጥተኛ ወታደራዊ ግጭትም ሆኗል። ኢራን የእስራኤል ጥቃቶች ከሚቀጥሉ ከሆነ ምላሿ ይበልጥ ልታሰፋ እንደምትችል ያስጠነቀቀች ሲሆን የእስራኤል ባለስልጣናት በበኩላቸው ለተጨማሪ ወታደራዊ እርምጃ ዝግጁ መሆናቸውንም አመልክተዋል። ኢራን በእስራኤል ላይ ስታደርግ የነበረውን ጥቃት ማቆሟን ገልጻለች። ኢራን እሁድ ሌሊት ለሰኞ አጥቢያ በእስራኤል ከተሞች ላይ ያነጣጠሩ በርካታ የባላስቲክ ሚሳኤሎችን ማስወንጨፏ በርካታ ዓለም አቀፍ ሚዲያዎች በሰበር ዜናነት ሲዘግቡም ነበር። ታዲያ ይህን ተከትሎ ዛሬ ሰኞ እስራኤል የበቀል ጥቃት በኢራን ከተሞች ላይ ፈጽማለች። በዋናነት በኢራን ዋና ከተማ ቴህራንን ጨምሮ በኢስፋሃንና ታብሪዝ እንዲሁም በሌሎች የኢራን ዋና ከተሞች ላይ በወታደራዊ መሰረተ ልማት ላይ ያነጣጠረ የመልሶ ጥቃቷን መፈጸሟም እየገለጸች ይገኛል። ይህን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት አሁን ከገቡበት ግጭት እንዲያቆሙ አስተያየታቸውን ሰጥተዋል። ሁለቱ ሀገራት መታኮሳቸውን ትተው ወደ ቀጥታ ወደ ድርድር እንዲመጡም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሳስበዋል። እስራኤል በበኩሏ በምዕራባዊና በማዕከላዊ ኢራን የሚገኙ ወታደራዊ መሰረተ ልማት ላይ ጥቃት መሰንዘሯም አስታውቃለች። ይህን ተከትሎም ኢራን በርካታ የባላስቲክ ሚሳኤል ጥቃቶችን በእስራኤል ላይ እየሰነዘረች ነበር። ታዲያ ከዚህ ጋር ተያይዞ ሁለቱ አገራት ለሰዓታት ከቆየ እርስ በርስ ጥቃት በኋላ ወደ ተኩስ አቁም የመጡ ይመስላል። ኢራን በይፋዊ መንገድ በገለጸችው መረጃ መሰረት ጥቃቷን ማቆሟን ገልጻ፣ ነገር ግን እስራኤል በሂዝቦላ ላይ ጥቃቷን የምትቀጥል ከሆነ ጥቃቷን ልትጀምር እንደምትችልም እየወጡ ያሉ መረጃዎች ይጠቁማሉ።